ዌልካም ኤቭሪባዲ እንዴት ናችሁ? ሰላም ናቸው። እንግዲህ ለረጅም ጊዜ በርከት ያሉ ቪዲዮዎችን ስሰራ ቆይቻለሁ። በዛሬ ቪዲዮ ደግሞ ለረጅም ጊዜ እሰራበታለሁ ብዬ ያሰብኩት አንድ በጣም ትልቅ የሆነ እና አንገብጋቢ የሆነ ቶፒክ አለ። በሱ ላይ ዲስከስ እያደረኩኝ እስከ መጨረሻው ቪዲዮ ድረስ አብራቸው የምቆይ ይሆናል። ስለዚህ እናንተም አብራችሁ እስከ መጨረሻው ድረስ እንድትቆዩ በትህትና ልጋብዛችሁ እፈልጋለሁ። እኔ ያው አዲስ አበባ ዩኒቨርሲቲ ውስጥ የህግ ተማሪ ነኝ እና በርካታ ዓመታትን በትምህርት ውስጥ አሳልፌያለሁ። ወደፊትም ደግሞ አሳልፋለሁ ብዬ ተስፋ አደርጋለሁ እንግዲህ ፈጣሪ ከፈቀደ። በዚህ ጆርኒ ውስጥ ደግሞ ሁላችንም ተማሪ እንደመሆናችን አዝ ኤ ስቱደንት ሊነሱብን የሚችሉ ኮንፊዥኖች አሉ፣ የሚነሱብን ጥያቄዎች አሉ። እስካሁን ድረስ ምላሽ ያላገኘንላቸው ጥያቄዎች አሉ ማለት። በዚህ ቪዲዮ ደግሞ ለነዛ ሁሉ ጥያቄዎች በቂ ምላሽ እናገኛለን ብዬ ተስፋ አደርጋለሁ። ስለዚህ አሁንም በድጋሚ አብራችሁኝ እንድትቆዩ በአክብሮት እጋብዛችኋለሁ። የትምህርት ጉዳይ ኤጁኬሽናል ሲስተም በርካታ ዲቤቶችን ያስነሳ ቶፒክ ነው። ለአንድ ሀገር እድገት ደግሞ ትምህርት የማይተካ ሚና አለው፣ የታወቀ ነገር ነው። ምክንያቱም እያንዳንዱ ያደገ ሀገር ብታዩት የሊትሬሲው ሬት በጣም ከፍተኛ ነው። በኢኮኖሚ ደግሞ አናሳ የሆኑ ሀገራትን ብታዩ የትምህርት ምጣኔያቸውም እንደዚያው አናሳ ነው ማለት ነው። ስለዚህ ትምህርት ለአንድ ሀገር እድገት በጣም ወሳኝ ነገር ነው። እስፔሻሊ ደግሞ ኳሊቲ ያለው ኤጁኬሽናል ካሪኩለም ሲኖር፣ በዛ ውስጥ ተማሪዎች እያለፉ እየተኮተኮቱ ሲሄዱ ነገ የሀገር ተረካቢ የሆኑ ሀገራቸውን የማልማት እድላቸው ትልቅ ይሆናል። ስለዚህ ትምህርት በጣም የማይተካ ኢሪፕሌሰብል የሆነ ሮል አለው በአንድ ሀገር ኢኮኖሚ ውስጥ። ግን ደግሞ ከቅርብ ጊዜ ወዲህ ቴክኖሎጂው በጣም እየተለዋወጠ ከመምጣቱ ጋር ተያይዞ የትምህርታችን ካሪኩለም ደግሞ ስታክ አድርጎ ቀርቷል እና በርካታ ተማሪዎች እንዴት ነው አሁን እየተማርን ያለነው ትምህርት በእርግጥም ፕራክቲካል ሪል የሆነ ላይፍ ላይ ሬሌቫንት ነው ወይስ እንዲሁ በከንቱ ነው ጊዜያችንን እያሳለፍን ያለነው ብለው ጥያቄዎች ያነሳሉ እና ኮንፊዥኖች ይፈጠሩብናል። እኔም ፐርሰናሊ ብዙ ኮንፊዥኖች ነበሩኝ ማለት ነው። ስለዚህ እስቲ አንዳንድ ነገሮችን፣ አንዳንድ አርጊመንቶችን፣ ፖይንቶችን ከሁለቱም ሳይድ እያነሳው ልንገራችሁ፣ ዲስከስ ላድርግላችሁ። አንደኛ ኤጁኬሽን ላይክ መጀመሪያ ላይ መለየት ያለብን ነገር ኤጁኬሽን እና ስኩሊንግ ይለያያል። ስኩሊንግ ማለት እነዚህ ፎርማል ኤጁኬሽን የሚሰጥባቸው ኢንስቲትዩሽኖች ከፕራይመሪ ኤጁኬሽን ጀምሮ ሰከንደሪ ኤጁኬሽን ሃይ ስኩል ምናምን ጨምሮ ማለት ከዛ ፕሪፓራቶሪ ስኩል እንገባለን፣ ዩኒቨርሲቲ እንገባለን፣ ኮሌጅ፣ የተለያዩ ኢንስቲትዩሽኖች አሉ። በእነዚህ ውስጥ ማለፍ ስኩሊንግ ይባላል። ኤጁኬሽን ግን ብዙ ነገሮችን ነው የሚያካትተው። ብሮደር የሆነ ተርም ነው ኤጁኬሽን ስንል ፎርማል ኤጁኬሽንንም ኢንፎርማል ኤጁኬሽንንም ያካትታል። ስለዚህ ኤጁኬሽን ፎርማልንም ኢንፎርማልንም ያካትታል። ፎርማል ኤጁኬሽን ብንለው ለብቻው ግን ስኩሊንግ ይባላል ማለት ነው። ስለዚህ አንዳንድ ሰው ከመሬት ተነስቶ ትምህርት አይጠቅምም ካለ እንዴት ነው ትምህርት ማይጠቅመው? ቢኮዝ ሰልፍ ኤጁኬሽንም ትምህርት እኮ ነው። መጽሐፍን በማንበብ ብናገኘው ትምህርት ነው። ስለዚህ ስኩሊንግን ከኤጁኬሽን መለየት አለብን ማለት ነው። እንግዲህ አንድ የተለመደ ፓዝ አለ ሁላችንም ጋር የሚታወቅ፣ የሁላችንም ቤተሰቦች ልክ እድሜያችን ለትምህርት እንደደረሰ ወደ ትምህርት ይልኩናል። የተለመደ ፓዝ ነው። ከዛ በኋላ እንጨርሳለን፣ ዲግሪያችንን እናገኛለን። ከዛ በኋላ ደግሞ እንቀጠራለን ማለት ነው። ከዛ በየወሩ የሆነች ያክል ደሞዝ ትደርሰናለች። በዛ ደሞዝ አማካኝነት ቤተሰባችን እናስተዳድራለን። እንደዛ እያለ ይቀጥላል። ይሄ ነው የተለመደው ፓዝ። ግን ደግሞ ሰልፍ ኤጁኬሽን ደግሞ ይባላል። የሰልፍ ኤጁኬሽን ጥቅም በርካታ ጥቅም አለው ሰልፍ ኤጁኬሽን። ምክንያቱም ሃው ቱ ለርን የሚለው ዋት ቱ ለርን የሚለው ዌን ቱ ለርን የሚለውን የራሳችን ቾይስ ይሆናል። ሰልፍ ኤጁኬሽን ላይ ሰልፍ ኤጁኬሽን ፍሪደም ይሰጠናል። ምክንያቱም ፎርማል ኤጁኬሽን ሲሆን ዩኒቨርሲቲ በሚያወጣልን ስኬጁል ነው የምንማረው። በጣም ስሎው ነው ትምህርቱ። በፎርማል ኤጁኬሽን ውስጥ የሚያሳልፍ ሰው በጣም ስሎው ነው። ቢካዝ አንድ ተማሪ አሁን ሃይሊ ኢንቴሊጀንት የሆነ ተማሪ ካለ የሚሰጡ ኮርሶች ደግሞ በታይም የተገደቡ ናቸው። ስለዚህ እዛም በልጦ እንዳይሄድ የሆነ የተመደበለት ታይም አለ። ስለዚህ በጣም ስሎው ነው ፎርማል ኤጁኬሽን። ኢንፎርማል ኤጁኬሽን ወይም ደግሞ ሰልፍ ኤጁኬሽን ግን የምንለው ላይ በፈለግነው ፔስ መራመድ እንችላለን። ሰልፍ ኤጁኬሽን በቪዲዮ የተለያዩ ቪዲዮዎችን ማየት ሊሆን ይችላል፣ መጽሐፎችን ማንበብ ሊሆን ይችላል፣ ከሜንተሮች መማር ሊሆን ይችላል፣ ሰዎችን ማጠያየቅ ሊሆን ይችላል፣ ፖድካስቶችን ማዳመጥ ሊሆን ይችላል፣ በህይወት መማርም ሊሆን ይችላል።
ስለዚህ ብዙ አይነት ዘርፈ ብዙ የሆኑ ሰልፍ ኤጁኬሽን አይነቶች አሉ። ግን ደግሞ ፎርማል ኤጁኬሽን እንዳነሳኋችሁ ኤክስፔንሲቭ ሊሆን ይችላል በአንዳንድ ሁኔታ። አሁን እኛ እግዚአብሔር ይመስገን በነፃ ነው የምንማረው። መንግስት ችሎልን ምግቡን ምኑ መንግስት ችሎልን ነው የምንማረው። ግን ደግሞ ኤክስፔንሲቭ የሆነ እያስከፈሉ የሚያስተምሩ ኮሌጆች ውስጥ ፎርማል ኤጁኬሽን ለመውሰድ የሆነ ዲግሪ እርን ለማድረግ የምናወጣው ሉዝ የምናደርገው ገንዘብ አለ። እንዳልኳችሁ ደግሞ ስሎ ነው፣ በፔሳችንን ለመራመድ አይመቸንም እና በርካታ ሊሚቴሽኖች አሉ። ሰልፍ ኤጁኬሽን ደግሞ ያንን ሊሚቴሽኖች ይሞላለናል። ቢካዝ ሀው ቱ ለርን የሚለውን እንማርበታለን። እዛ ለምሳሌ በቴክስት እያነበብን ከሆነ እኛ እዚህ በቪዲዮ ከፈለግን በኦዲዮ መማር እንችላለን። ሀው ቱ ለርን የሚለውን ራሳችንን መወሰን እንችላለን። ዋት ቱ ለርን የሚለው ምን ልማር፣ ያኛው ፊዚክስ፣ ኬሚስትሪ፣ ባዮሎጂ ተማሩ ብሎ ምንም እንኳን ኢንተረስታችን ባይሆንም የግድ እንማራለን። መንግስት ለዛ ግሬድ ደረጃ ይጠቅማል ብሎ የሚያስበውን ነገር ነው የሚያስተምረን። ካርኩለም ማዘጋጀት ያስተምረናል። ሰልፍ ኤጁኬሽን ላይ ሲሆን ሳ ዋት ቱ ለርን የሚለውን ነገር መርጠን ከፈለግን ፕሮግራሚንግ፣ ከፈለግን ቪዲዮ ኤዲቲንግ፣ ከፈለግን ግራፊክ ዲዛይን የፈለግነውን አይነት ነገር ራሳችን መማር እንችላለን። ዌን ቱ ለርን የሚለውን ይወስናል። እዛ ላይ አንድን ኮርስ ለመጨረስ አንድ ሴሚስተር ሊመደብለት ይችላል። እዚህ ግን እኛ አንድ ሳምንት ውስጥ ራሳችን ዴዲኬት አድርገን ያንን ኮርስ ሙሉ በሙሉ ልንጨርስ ይችላለን በሰልፍ ኤጁኬሽን። ስለዚህ አንድ ሰው ሙሉ ለመሆን ከፈለገ ፎርማል ኤጁኬሽን ከኢንፎርማል ኤጁኬሽን ጋር አንድ ላይ ማስኬድ አለበት። ምክንያቱም ኮምፒቲቲቭ አድቫንቴጅ የሚባል ነገር አለ። እንዲሁ ፎርማል ኤጁኬሽን ብቻ የምንማር ከሆነ የሆነ የፈለግን ያክል ግሬድ ብንሰቅል ፎር ራሱ ቢኖረን አዛኝ ዶ ዘዴ መመረቃችን አይቀርም። የሚፈልጉን ካምፓኒዎች ደግሞ የሚፈልጉት እስኪላችንን ነው እንጂ ከሰርተፊኬታችን ምንም አይነት የሚፈልጉት የሚያገኙት ጥቅም የለም። ምክንያቱም ሰርተፊኬት የሆነ ያክል ትምህርት አንብበን ለፈተና ተዘጋጅተን ከዛ በኋላ ያስታወስነውን ነገር ፈተና ላይ ሞልቶ መውጣት ነው። ያንን ነው የሚያሳየው እንጂ የስኪላችን ፕሩፍ አይደለም። ስለዚህ አዛኝ ዶ ዘዴ የሆነ ስኪል ይዘን ካልወጣን ግሬዳችን ብቻ የትም ሊያደርሰን አይችልም። ሰልፍ ኤጁኬሽን ያስፈልጋል። ሰልፍ ኤጁኬሽን ያስፈልጋል። ቢካዝ አንድ ሎየር ፎር ኤግዛምፕል አንድ ሎየር ሎ ነው ማሩ አይደለ? አንድ ሎየር ዝም ብሎ ዲግሪ ማግኘት ብቻ አልቲሜት ጎሉ መሆን የለበትም። ወይም ግሬድ መስራት ብቻ አልቲሜት ጎሉ መሆን የለበትም። ራሱ ማሳደግ አለበት። ኮሚኒኬሽን ስኪሉ ማሳደግ አለበት። የእንግሊዝኛ ንግግር ስኪሉ ማሳደግ አለበት። ጥሩ አርጊመንቶችን ዊን የሚያደርግ ካራክተር መገንባት አለበት። ያ ነው መጨረሻ ላይ ላይፍን ዊን እንዲያደርግ የሚያግዘው እንጂ የያዘው ያጠራቀመው ሲጂፒኤ አይደለም። በሌላ በኩልም ሜዲስን አሁን በጣም ብዙ ተማሪዎች የሚያማርሩበት ዘርፍ ነው። ብዙ ሰው የሚያማርርበት ዘርፍ ነው። ግን ደግሞ ስቲል በጣም ሰክሰስፉል የሆኑ ዶክተሮች አሉ። ምንም አይካዳቅ ነው። ስፔሻላይዝ አድርገው የሆነ አብዛኛው ሰው አሁን ዲግሪ ተምሮ ከዛን የሆነ ትልቅ ነገር ማግኘት ይፈልጋል። ግን ያ በቂ አይደለም። ራሳችን አፕዴት ማድረግ ይኖርብናል። ድሮ እኮ እነዚህ ሜዲሲን፣ ኢንጂነሪንግ፣ ሎ የምንላቸው ትምህርቶች አፐር ክላስ ነበሩ። በድሮ ጊዜ አፐር ክላስ ነበሩ። ከዛን ሚዲየም ክላስ መሆን ጀምረው ሎወር ክላስ ሆነዋል። ደሞዛቸው በጣም ዝቅተኛ ሆኗል። በቃ ዘመኑ ነው እየተለወጠ ያለው። አሁን ላይ ቲክቶከር ነው ገቢ የሚያገኘው። ስለዚህ ኮምፕሌን ማድረግ ሳይሆን ከዘመኑ ጋር ፍሌክሰብል ሆነ መሄድ ነው ያለብን እና ይሄ ዶክተር ራሱ ቢያሳድግ ስፔሻላይዝ ቢያደርግ ሰርጅኖች አሉ አይደል? በጣም በከፍተኛ ደሞዝ የሚሰሩ ቀዶ ጥገና፣ በትንሽ ቀዶ ጥገና ብዙ ብር የሚያገኙ ሰርጅኖች አሉ። ስለዚህ ስፔሻላይዝ ማድረግ ይቻላል። ሰክሰስፉል የሆኑ ዶክተሮች አሉ በቅርባችን የምናውቃቸው ራሱ። ስለዚህ ራሳችንን ማሳደግ አለብን እንጂ ዲግሪውን ስላገኘን ብቻ የተሻለ ላይፍ ይኖረኛል ብሎ ኤክስፔክት ማድረግ ሞኝነት ነው የሚሆነው። አንድ ኢንጂነርም ራሱ ማሳደግ ይችላል። አብዛኛው ኢንጂነር አሁን ላይ ተመርቆ ስራ አጥ ነው አይደለም? ቢካዝ ቴዎሬቲካል ነገር ነው የሚማረው፣ ፕራክቲካል ነገር አይሰጥም ብዙ ጊዜ እና ተመርቆ ከወጣ በኋላ እስኪሉ የለውም። የሆነ ፎቅ ለመገንባት የሆነ ድልድይ ለመስራት የሚሆን እስኪሉ የለውም። ከሱ ይልቅ እንዲሁም ኤክስፔሪንስ ያለው አንድ ግንበኛ የተሻለ ነገር ሊሰራ ይችላል። ግን ደግሞ ኢንጂነሪንግ ውስጥ ራሳቸው የሚያሳድጉ ሰዎች አሉ። ሰዎች ጋር ተቀጥረው በመስራት በጎን ደግሞ ኢንጂነሪንጋቸውን እየተማሩ እውቀትን ከስኪል ጋር አንድ ላይ የሚያስኬዱ ኢንጂነሮች እነዚህ ተፈላጊ ይሆናሉ። ሰልፍ ኤጁኬሽንን መማር ከፎርማል ኤጁኬሽን ሊለየን አይችልም። ሁለቱም ኮምፕሊመንተሪ የሆኑ ነገሮች ናቸው። እዚህ አርናት ቶታሊ ነሚ አይደሉም። ኮምፕሊመንት እያደረግን መሄድ የምንችለው ነገር ነው ሁለቱንም ማለት ነው። በዚህ ጋር ዲማንዲንግ ስኪሎችን አሉ አሁን ላይ ተፈላጊ የሆኑ ቪዲዮ ኤዲቲንግ ስኪል፣ ግራፊክስ ዲዛይን፣ ፕሮግራሚንግ በጣም ተፈላጊ ነገሮች ናቸው። እነዚህም በሰልፍ ኤጁኬሽን የሆነ ታይም መድበንለት ማድረግ እንችላለን። ፎርማል ኤጁኬሽናችንም ሳንተው ማለት ነው። ፎርማል ኤጁኬሽናችንም ኢግኖር ሳናደርግ ቢካዝ
ትምህርት አይጠቅምም ማለት አንችልም። እስካሁን እኮ የመጣ ነው 20 ምናምን ዓመት እኮ ኢንቨስት ያደረግንበት የሆነ ይጠቅማል ብለን ስላሰብን ነው እንጂ ምንም ባይጠቅም ኖሮማ ለምን እንማረዋለን? ግን ይጠቅማል ብለን ስላሰብን ነው። የሆነ ሰው ከመሬት ተነስቶ የሆነ ዲግሪውን ተምሮ ከጨረሰ በኋላ ስራ ካጣ ወይኔ አሁን ገና ትምህርት እንደማይጠቅም ገባኝ ይላል። ያ ሞመንት ላይ የሆነ ሌላ የሚሰራው ኦልተርኔቲቭ ሊኖረው ይችላል። በዛ ሞመንት ላይ የሆነ የትምህርት ቫሊዩ ሊያንስበት ይችላል። ግን ደግሞ ሙሉ በሙሉ ኮምፕሊትሊ ኢንቫሉዌብል ነው ወይም ደግሞ ኢንቫሉዌብል ሳይሆን ኮምፕሊትሊ አይጠቅምም ነው ማለት አንችልም። ምክንያቱም ስለሚጠቅም ነው፣ ይጠቅማል ብለን ስላሰብን ነው። የተማርነው ፊዚክስ አልጠቀመንም? የሆነ ስለ አሲድ ስለ ቤዝ እኮ ያወቅነው ነገር አለ። ባዮሎጂያችን ቦዲያችን እንዴት እንደሚሰራ እኮ ያወቅነው ነገር እኮ አለ። ጂኦግራፊያችን ያሉትን ዓለም ላይ ያሉት ሀገራት ብሮድ የሆነ ፐርስፔክቲቭ እንዲኖረን ኮንቲኔንት ስለሚባለው ነገር ያወቅነው እኮ በትምህርት ነው። ቤዚክ የሆነ መደመር መቀነስ ማንበብን እኮ የተማርነው እኮ በትምህርት እኮ ነው አይደል? አይጠቅም ማለት አንችልም። ይጠቅማል፣ በጣም ይጠቅማል። ኢቨን ኮሚኒኬሽን ስኪልን ተምረናል። እንዴት አድርገን አንድ ዶርም ውስጥ ከተለያየ ካልቸር ከተለያየ ሃይማኖት ካለው ሰው ጋር የተለያየ ባክግራውንድ ካለው ሰው ጋር እንዴት አድርገን አብረን መኖር እንደምንችል ተምረንበታል። ፕሬዘንቴሽን ማቅረብን ተምረንበታል። ብዙ ስኪሎችን ጨብጠንበታል። እና ምንም አይጠቅምም ብሎ ዝም ብሎ ሌብል ማድረግ ተገቢ ነገር አይደለም። ግን ደግሞ ራሳችንን ሰልፍ ኤዱኬት እያደረገ ፎርማል ኤጁኬሽኑን ጎን ለጎን ስናስኬደው ሞር ተፈላጊ እንሆናለን ማለት ነው። ስለዚህ ሳይድ ሃስል የሚባል ነገር ደግሞ አለ። አሁን ላይ ሳይድ ሃስል ማድረግ እንችላለን። ፎርማል ኤጁኬሽናችን እየተማርን በዚህ ሳይድ ሃስል ማድረግ እንችላለን። ድሮፕ አውት ማድረግን እንደ ብቸኛ አማራጭ መውሰድ ማቆም አለብን። በዓለማችን ላይ ትላልቅ ኤክስትራኦርዲነሪ የሰሩ ሰዎች አሁን አብዛኛው ሰው የተለያዩ ቢሊዮነሮች እኮ አልተማሩም እኮ ድሮፕ አውት ናቸው። ስለዚህ ትምህርት አይጠቅምም ብለው ኮንክሉድ ለማድረግ ይቸኩላል። ግን ደግሞ ኤክስትራኦርዲነሪ ሪዛልቶችን በዓለማችን ላይ ያመጡ ሰዎች ከሁለቱም ሳይድ የመጡ ናቸው። አንዳንዶች ሰልፍ ኤዱኬትድ ናቸው፣ አንዳንዶቹ ደግሞ ሃይሊ ለርንድ ናቸው። ፎር ኤግዛምፕል ስቲቭ ጆብስ ከሬዲንግ ምናምን ከሚባል ኮሌጅ ሪድ ከሚባል ኮሌጅ ድሮፕ አውት ካደረገ በኋላ ቁጭ አላለም። ኢቨን ራሱን ኤዱኬት ሲያደርግ ነበር። የተለያዩ ኮርሶችን በኋላ ላይ አፕል ላይ ለሚሰራቸው ዲዛይኖች የሚያግዝ የተለያዩ ኮርሶችን ሲወስድ ነበር ማለት ነው። ሌላም ደግሞ እነ ቢል ጌትስ እነ ማርክ ዘከርበርግ አሁን ድርጅታቸውን ቬንቸራቸውን ላውንች ካደረጉ በኋላ ከዛን እዛ ነገር ላይ ፎከስ እንዲያደርጋቸው ሲሉ ድሮፕ አውት አድርገዋል። እነዚህ አሁን በራሳቸው ኤጁኬሽን ነው የመጡት ማለት ግን የተማሩት ነገር እኮ አለ። እስከ ዩኒቨርሲቲ እነዚህ ሰዎች ነው ኢቨን ተምረዋል። ሌላ ኤግዛምፕሎችን መውሰድ እንችላለን። ቶማስ ኤዲሰን ኢቨን ደደብነ ተብሎ ከትምህርት ቤት የተባረረ ሰው ነው። ግን ደግሞ ራሱን ኤጁኬት በማድረግ በእናቱ እገዛ በጣም ብዙ ትላልቅ ኢንቬንሽኖችን አምፖልን ጨምሮ ለዓለማችን ሊያበረክት ችሏል። ሌሎችንም ኤግዛምፕሎች ማንሳት እንችላለን። ፎር ኤግዛምፕል ሄንሪ ፎርድ ኢንጂነሪንግ ላይ ማለት ነው። ኢንጂነሪንግ ላይ ራስን ማስተማር እንደሚቻል ያሳየ ሰው ነው። የተለያዩ መኪናዎችን በራሱ በትራይ እንደ ኢረር ነው የተማረው። ስለዚህ የተለያዩ ኢንጂነሪንግ ነገሮችን በመስራት ዘሪቸስ ፐርሰን ለመሆን በቅቷል ሄንሪ ፎርድ ማለት ነው። በጣም ብዙ ናቸው። ዋልት ዲዝኒ ሚኪ ማውዝን ሲሰራ የሆነ ሰው ጋር ተቀጥሮ ነው በአኒሜሽን የሰራው። የሆነ ዩኒቨርሲቲ ወይም ኮሌጅ ድሮፕ አውት ካደረገ በኋላ የሆነ ሰው የስር ተቀጥሮ ነው የተለያዩ አኒሜሽኖችን ሰራ። ያ ደግሞ ሚኪ ማውዝን እንዲሰራ ቤዝ ሊሆነው ቻለ። ስለዚህ ብዙ አይነት ድሮፕ አውት በማድረግ ሰክሰስፉል የሆኑ ሰዎች አሉ። አብርሃም ሊንከን አልተማረም ነበር፣ ይብሎ በትክክል አልተማረም ነበር፣ ግን he became a US ፕሬዚዳንት ስሩ ሰልፍ ኤጁኬሽን። በሌላ ሳይድ ደግሞ በጣም ተምረው ደግሞ ለውጥ የፈጠሩ ሰዎች አሉ። ሜሪ ኩሪን ተመልከቱ። ሜሪ ኩሪ በፊዚክስ በኬሚስትሪ በባዮሎጂ በጣም የተማረች ነበረች፣ የተመራመረች የተማረች። ያንን እውቀቷን ተጠቅማ የተለያዩ ዲስከቨሪዎችን ማድረግ ችላለች። እና ሌላ ደግሞ አልበርት አነስታይን ኢቨን አልበርት አነስታይን በጣም ተጽዕኖ ፈጣሪ የሆኑ ሳይንቲስቶች መካከል ግንባር ቀደሙ ነው አይደል? አልበርት አነስታይን ራሱ ፊዚክስን በጣም የተማረ ነበር። ኢቨን በፊዚክስ በማትስ ተማሪ እያለ ራሱ በጣም ጎበዝ እንደነበረ። ከዛ በኋላ ደግሞ ማስተማር ስራ ነው የጀመረው። በዛ በሚያስተምር ጊዜ በጎን እየተመራመረ ነው እነዚህ ትላልቅ ቲዮሪ ኦፍ ሪላቲቪቲ ብዙ የኳንተም ቲዮሪዎችን ምናምን ዲስከቨር ማድረግ ይቻላል። ስለዚህ በትምህርት በፎርማል ኤጁኬሽን ውስጥ ያለፈ ሰው ነው አልበርት አነስታይን።
ማርቲን ሉተር ኪንግ የተለያዩ የፍሪደም ሙቭመንቶችን ሲያደርግ ይህ ሰው እስከ ፒኤችዲ ድረስ የተማረ በጣም ሃይሊ ለርንድ የሚባል ሰው ነበር። ሌላ ኔልሰን ማንዴላ ኢቨን የሎ ዲግሪ ነበረው። ያም ደግሞ ኢን ሂዝ ፋይት አጌንስት አፓርታይድ በጣም ጠቅሞታል። ማህተማ ጋንዲ ሎ ነበር የተማረው፣ በጣም ጠቅሞታል። ከብሪቲሽ ኮሎናይዜሽን ነፃ ለመውጣት በሚያደርጉት ስትራግል ውስጥ በጣም ትልቅ ድርሻ ከተጫወተ ነገር ውስጥ አንዱ ሎ ውስጥ ያገኛቸው እውቀቶች ናቸው፣ ያገኛቸው ኤክስፒሪየንሶች ናቸው። ስለዚህ ትምህርት አይጠቅምም ብለን ኮንክሉድ ማድረግ አንችልም። ምንም ኤክስትራኦርዲናሪ ሪዛልት ለማድረግ የግድ ድሮፕ አውት ማድረግ አይጠበቅብንም። አያቸው ከሁለቱም ሳይድ የመጡ ሰዎች ናቸው ዓለምን የቀየሩት። እና ዋናው ነገር ትምህርትን አለማቆም ነው። ትምህርትን አለማቆም ነው። ቢካዝ እነ ቢል ጌትስ እነ ማርክ ዘከርበርግ እኮ ፎርማል ኤጁኬሽኑን አቋረጡ እንጂ ሰልፍ ኤጁኬሽንን አላቋረጡ። መማር ማቆም ነው እንጂ የሚጎዳው ነገር ትምህርት ስላቆም ሰክሰስፉል አለ። እነዚህ ሰዎች ፎርማል ኤጁኬሽንን አቋረጡ እንጂ መማርን አላቋረጡ። በየጊዜው ራሳቸውን አፕግሬድ ያደርጉ ነበር፣ መጽሐፍትን በማንበብ ከሰዎች ጋር በመመካከር በትራይ ኤንድ ኢረር የሆነ ያሰቡትን ጎል ለማሳካት ራሳቸውን በየጊዜው አፕግሬድ ማድረግ ይጠበቅባቸው ነበር። እና ፎርማል ኤጁኬሽን ውስጥ ራሱ ኢቨን ባንሆን ራሳችንን ማስተማር መቀጠል አለብን። አንዳንድ ሰው በተለያየ ምክንያት ዩኒቨርሲቲ ጆይን ላያደርግ ይችላል። ኢቨን አይፈረድበትም። ምክንያቱም የተመደበበት ዩኒቨርሲቲ በረሃ ከሆነ ከምንም ነገር በፊት ጤና ስለሚቀድም ጤናውን አስቀድሞ የግል ኮሌጅ ሊማር ይችላል። አያችሁ፣ ያ ሰው ዩኒቨርሲቲ አልገባም እንጂ ግን ራሱን እያስተማረ የተለያዩ ስኪሎችን እያስተማረ ነው። ስለዚህ የግድ ዩኒቨርሲቲ መግባት ምናምን ሳይሆን እንደ ሰውየው ይለያያል፣ እንደ ኢንዲቪጁዋል ይወሰናል የሚማርበት መንገድ። ዋናው ነገር መማርን አለማቋረጥ ነው እና እንደ ኬሪየሩም ይወሰናል። አንድ ሎየር መሆን የሚፈልግ ሰው ሰርቲፊኬት ያስፈልገዋል፣ ግዴታ ነው፣ ዲግሪ ያስፈልገዋል። ያለበለዚያ ሎውን ፕራክቲስ ማድረግ አይችልም። አንድ ሜዲሲን የሚማር ሰው በሜዲሲን ውስጥ 7 ዓመት 8 ዓመት ተምሮ ዲግሪው ማግኘት አለበት። ያለበለዚያ ሜዲሲን የሚያስተምር አቋራጭ መንገድ ልንማርበት የምንችለው አቋራጭ መንገድ የለም። የግድ በዛ ፕሮሰስ ማለፍ ይጠበቅብናል። ኢንጂነሪንግ ራስን ማስተማር እንዳለ ሆኖ የሆነ ያክል ዲግሪ ያስፈልጋል፣ ቢያንስ ተቀጥሮ ልምድ ለመውሰድ ራሱ ማለት ነው። እና ኬሪየሩ ይወስናል። በሌላ በኩል ደግሞ ሰልፍ ኤጁኬሽን ትልቁን ቦታ የሚወስድ ደግሞ ዲፓርትመንቶች አሉ። ፎር ኤግዛምፕል ኮምፒውተር ሳይንስ ላይ፣ ሶፍትዌር ኢንጂነሪንግ ላይ ምንም አይካድ ነገር ነው፣ የራስ ጥረት ነው የተሻለ ነገር እንድናደረግ የሚያግዘን የፕሮግራሚንግ እውቀታችን የኮዲንግ እውቀታችን ነው እንጂ ክላስሩም ውስጥ የተማርነው ነገር አይደለም ትልቅ ቦታ የሚደርስ። ስለዚህ እንደ ኬሪየሩም ይወሰናል፣ እንደ ኢንዲቪጁዋልም ይወሰናል ማለት ነው። ስለዚህ ዋናው ነገር ትምህርትን አለማቋረጥ ነው ማለት ነው። እና ድሮፕ አውት ደግሞ ሬት በጣም እየበዛ ነው አሁን ላይ። አብዛኛው ሰው የተነገረው የሆነ የተለያየ ቴል አለ። በፊት የምንሰማው ነገር ሁሉ ትምህርት እንደሚጠቅም የተማረ ሰው ትልቅ ደሞዝ እንደሚያገኝ ስለነበረ ሁሉም ሰው ፎከሱ መማር ነበረ። አሁን ግን የሚነገሩ ቴሎች አሉ። የተለያዩ ቢሊዮነር ሰክሰስፉል የሆኑ ሰዎች ድሮፕ አውት ነው ያደረጉት ተብሎ የሚነገሩ ነገሮች ስላሉ ድሮፕ አውት ሬት እየጨመረ ነው። ሰው ያለምንም በቂ ሪዘን ድሮፕ አውት እያደረገ ይገኛል። እና ይሄ ደግሞ በጣም የሚያሳዝን ነገር ነው። በጣም ዊክ የሆኑ ሪዝኖችን ልንገራቸው ውስጥ ድሮፕ አውት ለማድረግ በጣም ዊክ የሚባሉ ሪዝኖች፣ አንደኛ ትምህርት ቦሪንግ ነው ማለት ኤግዛም እያጨላለቀኝ ነው ማለት። ይሄ በቂ ሪዝን አይደለም። ምክንያቱም ኤግዛምን ሸሽተን ነው የኤግዛም ሽሽትን ትምህርት ሸሽት ትምህርት ሰለቸኝ በማለት ካቋረጥን በኋላ ምን ልለው ነው? ዞሮ ዞሮ የቤተሰብ ጥገኛ ለመሆን ነው ማለት ነው። እና ዚስ በቂ የሆነ ሪዝን አይደለም። ሌላው ደግሞ በአጭር ጊዜ ሀብታም ለመሆን በአጭር ጊዜ ሀብታም መሆን የሚባል ነገር የለም የትኛው ፊልድ ውስጥ። ኢቨን እኛ የምንላቸው ነገሮች ራሱ እያንዳንዱ ነገር የራሳቸው የሆነ ዲሲፕሊን የራሳቸው የሆነ ኮንሲስተንሲ ይፈልጋሉ። በረጅም ዓመት ውስጥ ነው ሰክሰስ የሚመጣው እንጂ ኦቨርናይት የሚሆን ነገር አይደለም። ስለዚህ በአጭር ጊዜ ሀብታም ለመሆን ለምን ታይሜን ዌስት አደርጋለሁ ትምህርት ላይ? በአጭር ጊዜ እንዴት ነገር ሰርቼ እኮ መለወጥ ይችላል። ኖ አትሳሳት፣ ወይም አትሳሳች። ረጅም ጆርኒ ነው እያንዳንዱ የሰክሰስ ጆርኒ ረጅም ነው። ዴዲኬሽን ይፈልጋል። በአጭር ጊዜ የሚሆን ነገር አይደለም። ስለዚህ ያም በቂ ሪዝን አይደለም ማለት ነው።
እና አብዛኛዎቹ ትላልቅ ሰዎች ድሮፕ አውት ስላደረጉ ነው። ኖ የተሳካላቸውን ብቻ ነው እንጂ የተመለከታችሁት ያልተሳካላቸውን ብዙ አሉ። ስቴብል የሆነ ኬሪየር ድሮፕ አውት ካደረጉ በኋላ ስቴብል የሆነ ኬሪየር መገንባት ከብዷቸው መንገድ ላይ የቀሩ ሰዎች አሉ። የተሳካላቸውን ብቻ ነው ሚዲያ ላይ ያየ ነው። ይሄ በቂ ሪዝን አይደለም እና በቂ ሪዝንስ የሚሆኑ ድሮፕ አውት ለማድረግ የሆነ የምንተማመንበት ነገር ሲኖር የሆነ ፋይናንሻል ስታቢሊቲ የሚሰጠን ነገር ስናገኝ የሆነ የምንተማመንበት በቂ ገንዘብ የሚያስገኝልን ነገር ቀጣይነት ያለው ነገር የሚያስገኝልን ነገር ሲኖረን እንጂ በሀሳብ ብቻ አይዲያል የሆነ ነገር ይዞ ድሮፕ አውት ማድረግ ተገቢ አይደለም። አይዲያል የሆነ ነገር ድሮፕ አውት ካረኩኝ በኋላ ስራ እሰራለሁ፣ ድሮፕ አውት ካረኩኝ በኋላ ይሄን ኮርስ እማራለሁ፣ እንዲሁ አይዲያሊ ማለት ነው፣ ያልተጨበጠ ነገር። ስለዚህ ታንጀብል የሆነ ነገር ያስፈልገናል እንጂ ድሮፕ አውት ካረክ በኋላ ምንም ይመጣ ነገር የለም፣ የተለየ ይመጣ ነገር። አሁን ላይ ማድረግ ያልቻልከውን ነገር ድሮፕ አውት ካረክ በኋላ የምታደርገው ነገር የለም። ስለዚህ ታንጀብል የሆነ ነገር ያስፈልጋል። የሆነ አውትሳይድ ኢንቫይሮመንቱ ሞር ቫሉየብል ሆኖ መቅረብ አለበት። ያኔ ነው እንደ ማርክ ዘከርበርግ እኮ ድሮፕ አውት ሲያደርጉ እኮ አውትሳይድ ላይ ያሉት የሆነ የገነቡት ነገር አለ፣ እዛ ነገር ላይ ፎከስ ለማድረግ ብለው ነው ድሮፕ አውት ያደርጉ። ስለዚህ ኤክስተርናል ኢንቫይሮመንቱ ላይ ያለው ነገር ሞር ቫሉየብል ሆኖ ሲገኝ ብቻ ነው ድሮፕ አውት ማድረግ እንጂ ምንም ነገር ያልተጨበጠ ነገር ሳይኖር ድሮፕ አውት ማድረግ ራስን ለውድቀት ማንደርደር ይሆናል። የድሮፕ አውት ለማድረግ መቸኮል የለብንም። ይልቁንስ ማድረግ የምንችለው ሳይድ ሃስል ማድረግ፣ ፎርማል ኤጁኬሽናችንን በዚህ እንማራለን። ብዙ ዓመት እኮ በዳውት ውስጥ እኮ ተምረናል። ብዙ ዓመት ውስጥ የተለያዩ ጥርጣሬዎች እያደሩብን እስካሁን ድረስ ኮንሲስተንት ሆነን ተምረናል። ስለዚህ አሁን ደግሞ የቀረን አጭር ዓመት ነው። እነዚህን አጭር ዓመት ጸንቶ መጨረስ፣ በጎን ደግሞ ሳይድ ሃስል ማድረግ። አያቸው ሳይድ ሃስል ካደረግን በኋላ ያኔ ስንመረቅ በዚህም ደግሞ ሳይድ ሃስል ያደረግንባቸው ነገሮች ፍሬ ማፍራት ይጀምራሉ። የዛን ጊዜ ሲገጣጠም ከዛ በኋላ ስራ መፈለግ አይጠበቅብንም። ከተመረቅም በኋላ እንደሌላው ስራ ፈለግኩኝ ስራ አጣው የሚል ነገር ውስጥ አንገባም። ቢኮዝ ሳይድ ሃስል ውስጥ ኦልሬዲ ስለነበረ እነዛ ሳይድ ሃስሎች ግሮ ማድረግ ይጀምራሉ። በተመረቅንበት ጊዜ ጥሩ ስቴጅ ላይ ይደርሳሉ። ስለዚህ የግላችንን ነገር ደግሞ መስራት እንችላለን። ስለዚህ ኢትስ ኦል አባውት ማክሲማይዚንግ አወር ኦፕሽንስ፣ ማክሲማይዚንግ አወር ኦልተርኔቲቭስ። ስለዚህ በጎንም ኦልተርኔቲቫችንን ስንጨምር፣ በፎርማል ኤጁኬሽንም ስንጨምር ሞር ዶሮች ኦፕን እየሆኑ ይመጣሉ። ያለበለዚያ ፎርማል ኤጁኬሽን አሁን ለምሳሌ አንድ ሰው ጠቅላይ ሚኒስትር ለመሆን ከፈለገ ትዳር ማግባት ወይም ደግሞ ትዳር መያዝ ግዴታው ነው። ምክንያቱም ቤተሰቡን ያላስተዳደረ አገርን ያስተዳድራል ተብሎ ኤክስፔክት አይደረግም። ልክ እንደዛ ሁሉ ደግሞ ፕራይም ሚኒስተር ለመሆን ፓርላማ ላይ ሰምታችሁ ሊሆን ይችላል፣ የትምህርት ኳሊፊኬሽን ያስፈልጋል። ዲግሪው እንደዚህ ተማረ፣ ማስተርሱ እንደዚህ ተማረ፣ ዶክተሬቱ እንደዚህ ነገር ተማረ ተብሎ አንድ ሪኳይርመንት ነው፣ ኔሴሰሪ ነው መማር ማለት ነው። እና የተለያዩ ኦፖርቹኒቲ ዶራችን እንዲከፈትልን ያደርጋል ትምህርት። ሞር በተማርን ቁጥር ፒኤችዲ እና ማስተርስ ያለው ሰው እኩል ትሪት ሊደረግ አይችልም። በየትኛውም ኦርጋናይዜሽን ውስጥ ማስተርስ እና ዲግሪም ያለው ሰው እኩል ትሪት ሊደረግ አይችልም። ስለዚህ ስታተሳችንን ከፍ ያደርግልናል፣ ኦፖርቹኒቲ ዶራችንን እየከፈተልን ይሄዳል። ስለዚህ ፎርማል ኤጁኬሽንም ጠቃሚ ነው፣ ሰልፍ ኤጁኬሽንም ጠቃሚ ነው። ሁለቱንም አብሮ ማስኬድ የቻለ ሰው ሰክሰስፉል የመሆን ቻንሱ በጣም ከፍተኛ ነው የሚሆነው። ስለዚህ ሰርተፊኬት ላይ ብቻ ሪላይ ለማድረግ እስኪልንም በጎን መማር ያስፈልጋል ማለት ነው። ስለ ትምህርት እያወራን ብናድር የምንጨርሰው ነገር አይደለም። በርካታ ዲቤቶች፣ በርካታ ያልተዳሰሱ ነገሮች አሉት። ደግሞ ለዛሬ እስኪ የሆነ የተወሰነች ያክል ብነግራችሁ ብዬ ነው ያቀረብኩላችሁ። ስለዚህ አይ ቲንክ ጠቃሚ እንደነበረ ተስፋ አድርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ። ቻው ቻው።